እኔ ስሜ ዚነሽ ሰይዳል ይባላል። የፋርቢ ከተማ የ02 ቀበሌ ነዋሪ ነኝ። ስለዚህ አሁን ያለን ዝግጅታችን ምርጫን በተመለከተ ነው። ምርጫችንን በተሳካና በአማረ ሁኔታ ለማጠናቀቅ እየሰራን ያለነው ስራ አደረጃጀት አለን። በአደረጃጀት እነዛን አንድ መሪ አደረጃጀትም ስንነግራቸው እኛስ የስንዴ ነዶ እንደምንመርጥ እናውቃለን። ሌላ ምን መርጥ የለንም። የስንዴ ነዶ ነው የምንመርጠው። ምርጫችን ስንዴ ነዶ ነው እስከማለት ድረስ ይሄንን እየሰራን ያለነው። በዚሁም ላይ ደግሞ ጎን ለጎን ደግሞ እንደ ጨፋሩ 02 ቀበሌ ጥሩና ብዙ ልማት አለን። ልማት ስንል ያስ የኛ ከተማ የቀበሌያችን አስተዳዳሪ ጋር አብረን ሆነን የጀመርነውን የምክር ቤት አፈ ጉባኤ አዳራሽ ጀምረናል። አሁን ያንን ለማስጨረስ እየሰራን ያለነው። መጀመሪያ ላይ አሁን ማገር ተመታል፣ ቆቆሮ ተዘጋጅቷል። ይሄም አንዱ ልማታችን ነው። እዚህ ምርጫችንን ባደረጃጀት ቤት ለቤት ስንዞር ካርድ የወሰደው በሙሉ ካርዱን በጥንቃቄ እንዲያስቀምጥ ዝግጅቱ ልክ ልብሱን አጥቦ ሳጥን እንደሚያስቀምጥ የምርጫ ካርዱንም በዝግጅት አዘጋጅቶ እንዲያኖር የምርጫ ዕለት ጠፋ ማለት እንደሌለበት እንዳይጥሉም ስንሄድ ግን የጠፋበትም የለም እያወጡን ያሳየው አይደለም። ካርድ የወሰዱት ህፃናቶች እንኳን ለእናቶቻቸው እናቴ የምትመርጩስ የስንዴ ነዶ ነው እያሉ ልጆቻቸው ሳይቀሩ እያስተማሯቸው ህፃናቶች እንኳን ማለት ነው። ስለዚህ እኛ በምርጫችን ሙሉ በሙሉ ተስፋ አለን። በሴት አደረጃጀት በሁሉ ነገር ተስፋ አለን። ተንፋል በአደረጃጀት አንድነትን በመፍጠር ብልጽግና ያሸንፋል።